የሀብታም ሀገር ገበሬዎች አመጽ ይላል። እስቲና አመጽ ተመልከቱት። ድንች በአስፋልት ላይ እየደፉ ምናምን ከዛ በመኪና እየነዱበት ገለባ ከገጠር ይዘው እየመጡ መንገድ በገለባ እየዘጉ የአመጽ እየተካሄደ ያለው እንግዲህ ቤልጂየም ብራስል ውስጥ ነው። ወይም የቤልጂየም ገበሬዎች ናቸው ይሄን እያደረጉ ያሉት ማለት ነው። ባይዘው ቤልጂየም ላይ ብቻም ሳይሆን በመላው አውሮፓ በሚባል ደረጃ ወይም ደግሞ የአውሮፓ ህብረት ሀገራት ላይ ነው እየተካሄደ ያለው ከእንግሊዝ በስተቀር። እንግሊዝ እንግዲህ የአውሮፓ ህብረት አባል ሀገር አይደለችም። በ2020 ነው የወጣችው በይፋ ማለት ነው። ከሷ በስተቀር አብዛኛው ቦታ ላይ እንደዛ አይነት አመጾች እየተካሄዱ ነው። በተለይ ቤልጂየም ብራዚል ውስጥ ማለት ነው። ሶ የአመፁ ምክንያት ምንድን ነው ካል አረ አውሮፓ ውስጥ ኑሮ ተወዷል። የአውሮፓ ህብረት የዋጋ ግሽበትን ለመቀነስ ሲል ከደቡብ አሜሪካ ጋር የንግድ ስምምነትን ለማድረግ ይወስናል ማለት ነው። ታዲያ ይህንን ስምምነት የሰሙ የአውሮፓ ገበሬዎች ደግሞ ዘራፍ ብለው ሰልፍ ወጡ፣ አመጽ እያካሄዱ ይገኛሉ ማለት ነው። ስምምነቱ ምንድን ነው ካል ከደቡብ አሜሪካ ርካሽ የሆኑ ፕሮዳክቶችን ወደ አውሮፓ እንዲገቡ በሚያደርግ የኑሮ ውድነቱን ወይም የዋጋ ግሽበቱን መቀነስ ነው። ታዲያ የአውሮፓ ገበሬዎች ይህን ነገር አልፈለጉም፣ ወይም ከኮምፒቴሽን ወይም ከውድድር ያወጣናል ብለው ያስባሉ። ከዛ በተጨማሪ እንግዲህ የአውሮፓ ህብረት በምግብ ጥራት፣ በእንስሳት ደህንነት እንዲሁም በአካባቢ ጥበቃ ከባድ የሚባሉ ህጎች አሉ። እነዚህ ህጎች ታዲያ የሚተገበሩት በዚሁ በገበሬው ነው። ኦኬ የሆነ ችግር ቢኖርም ይኸው ገበሬው ነው ይህን ነገር የሚሰራው ማለት ነው። ስለዚህ ጫናው ገበሬዎች ላይ ነው እና ከደቡብ አሜሪካ የሚመጡ ምርቶች ይህን ደረጃ ማሟላት አለማሟላታቸውን እርግጠኛ መሆን አልቻሉም። ከዛ በተጨማሪ ርካሽ የሆነ ምርት ከደቡብ አሜሪካ የሚመጣ ከሆነ የአውሮፓ ገበሬዎች ኮምፒት ማድረግ አይችሉም ወይም መወዳደር አይችሉም፣ ኑሯቸው ይከፋል ማለት ነው። በዚህ ምክንያት እንግዲህ እንደምታዩት ሰልፍ ላይ ወጥተው የመኪና ሰልፍ ማለት ነው፣ የትራክተር ሰልፍ እያደረጉ ነው። ድንቹን ዝንጅብሉን እየጫሩ እየመጡ መንገድ እየሰሩ፣ ከዛ የከተማ ሰዎች ደግሞ ይህን የተደፋ ድንች እየለቃሙ እየወሰዱ ነው። የኛ ሀገር ገበሬዎች እኮ ጅራፍ ይዘው ነው የሚወጡት። እነዚህ ደግሞ ምርት ይዘው መጡ። አያችሁ፣ ድንች ይዘው መጥተው አስፓልት ላይ